የዛሬው ኢትዮ መልከታ በዝርዝር የሚመለከተው ጉዳይ የሚሆነው በኢትዮጵያ በተደጋጋሚ የተነሱ ያሉ የኬላ ክፍያዎች በየቦታው ለልማትና ለተለያዩ ወጪዎች በማለት ኬላዎች ላይ ክፍያ እየተጠየቁ እንደሆነና አንድ ሹፌር በአንድ መንገድ 20 በላይ ደረሰኝ እየተቆረጠለት እያለፈ እንደሆነ በተደጋጋሚ ይነሳል። ሹፌሮች ችግሩን ተቋቁሞ ለመስራት ቢሞክሩም ይህ ሁኔታ ዳፋው ለማህበረሰቡ ላይ የወረደ በመሆኑ ችግሩን የከፋ ደረጃ ላይ መድረሱም እየተነገረ ይገኛል። እኛም በዛሬው ኢትዮ መልከታ ዘገባችን በኢትዮጵያ የሚገኙ የአሽከርካሪዎች ችግር ሆኖ ስለቆየው ጉዳይ የሚመለከተው አካል ምን እየሰራ ነው ስንል ጠይቀንበታል። ወደ በኋላ በዝርዝር የምታዳምጡት ጉዳይ ይሆናል። በአጫጭር ዜና ከሀገር ውስጥ ደግሞ ከምክክር ሂደቱ ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክሩ ማምጣት ይገባል ተብሏል። ወደ ባህር ማዶ ተሻግረንም አሜሪካ ወደ ሀገሯ እንዳይገቡ እገዳ የጣለችባቸው ሀገራት ቁጥር 39 መድረሱን የተሰማው። የተከበራችሁ አድማጮቻችን ከዚህ ባለፈ ስለ ኢኮኖሚ ለምሽቱ አንድ ለመንገድ እንዲሁም ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። በቆይታችን አድማጮች እናንተም ሐሳብ አስተያየት ካላችሁ በ0970 10 56 88 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ኢትዮ አመሻሹን እየመራው አቤል እስጢፋኖስ አብሬያችሁ ቆይታ የማደርግ ይሆናል። ዋና አዘጋጇ የአይኒያ ባሻምበል ናት። በቴክኒኩ ላይ ደግሞ ቢኒያም ሀረጎት እኛና እናንተን እያገናኘ አብሮን የሚቆይ ይሆናል። አድማጮች እናንተም አብራችሁ እንድትቆዩ እንጋብዛለን። የምሽት መረጃዎቹን ከሀገር ውስጥ አስቀድማለሁ። ከምክክር ሂደቱ ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክሩ ማምጣት ይገባል ተባለ። ከምክክር ሂደቱ ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክሩ ማምጣት እንደሚገባ ነው የተገለጸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተባበሩት መንግስታት ድርጅት የዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ ገዋንግ ኮንግ ጋር በጽህፈት ቤት ተወያይቷል። የተባበሩት መንግስታት ድርጅት በሰላም ግንባታ ሂደቶች ላይ በምስራቅ አፍሪካ በርካታ ተግባራት እንደሚያከናውን ኮሚሽኑ አስታውሶ በኢትዮጵያ የሚደረጉ የሰላም ግንባታ ሂደቶች ላይ ድርጅቱ ድጋፍ እንዲያደርግ ጥሪም አቅርበዋል። በውይይቱ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁን የምክክር ሂደት ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖች መኖራቸውን ገልጾ እነዚህን አካላት ወደ ምክክር በማምጣቱ ረገድ በተባበሩት መንግስታት ድርጅት ዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ እገዛ እንዲያደርጉም ጠይቋል። ከዚህ በተጨማሪም ኮሚሽኑ ከተባበሩት መንግስታት ድርጅት ሊደረግለት ስለሚገባው ልዩ ልዩ ድጋፎችም ገንቢ ውይይት ማድረጋቸውን ከኮሚሽኑ የተገኘው መረጃ ያመለክታል። የደረጃዎች ኢንስቲትዩት በሶስት ዋና ዋና ዘርፎች ላይ የተኮሩ 84 አዳዲስ የኢትዮጵያ ደረጃዎችን ማጽደቁን አስታወቀም። የኢትዮጵያ የደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መስቀል በቀለ እንደተናገሩት ከጸደቁ 84 ደረጃዎች መካከል 68ቱ አስገዳጅ ደረጃዎች ናቸው። እነዚህ ደረጃዎች ህብረተሰቡ የሚጠቀምባቸው ምርቶችና አገልግሎቶች ጥራታቸውና ደህንነታቸውን የጠበቁ እንዲሆኑ ለማረጋገጥ ያስችላሉ። በተለይም በቅርቡ ወደ ስራ የገባውን የተፈጥሮ ጋዝ ጥራት ለመጠበቅ ከምርት እስከ መጓጓዣ ያለውን ሂደት የሚመሩ ደረጃዎች መዘጋጀታቸውን ዳይሬክተሯ ገልጸዋል። ደረጃዎቹ ከዛሬ ጀምሮም ወደ ስራ ይገባሉ ነው የተባለው። እነዚህ ደረጃዎች ማህበረሰቡን ከማጭበርበር ለመከላከል የሸማቾችን ጥቅም ለማስጠበቅና ሀገራዊ ንግድን ለማቀላጠፍ ጉልህ ሚና እንደሚኖራቸው ዶክተር መሰረት አጽንኦት ሰጥተዋል። አነስተኛ ቢዝነሶች ብድር ለማግኘት የግድ የቤት ወይም የመኪና ዋስትና ሊኖራቸው አይገባም ተባለ። በሀገራችን ለሚገኙ አነስተኛና መካከለኛ ኢንተርፕራይዞች ትልቅ ማነቆ የሆነው የብድር ዋስትና ጉዳይ የሚፈታ አዲስ የስርዓት ለውጥ እየመጣ መሆኑ ተገልጿል። ይህ የተገለጸው ዛሬ በአዲስ አበባ ሀያት ሬት ኤጀንሲ በተጀመረው ዓለም አቀፍ ሲምፖዚየም ላይ የቀረበው ኤልዋይ ሪፖርት ላይ ነው። በሪፖርቱ እንደተገለጸው ባንኮችና የፋይናንስ ተቋማት ከንብረት ዋስትና ይልቅ የቢዝነሱን የጥሬ ገንዘብ ፍሰት መሰረት በማድረግ ብድር መስጠት የሚችሉበትን ሞዴል በተሳካ ሁኔታ እየተገበሩ ይገኛሉ ተብሏል። በመድረኩ እስካሁን ከ276 ሺህ በላይ ሴቶችና ወጣቶች በዚህ አሰራር ተጠቃሚ ሆነዋል።
ኢትዮጵያና ህንድ በተለያዩ ዘርፎች ያላቸው ሁለንተናዊ ትብብር ይበልጥ ተጠናክሮ ይቀጥላል ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። ጠቅላይ ሚኒስትር ናሬንድራ ሞዲ በኢፌዴሪ ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ተገኝተው ንግግርን አድርገዋል። ጠቅላይ ሚኒስትሩ በንግግራቸው በአፍሪካ ቀኝ ግዛትን በመገርሰስ ሂደት የአንበሳውን ድርሻ በተወጣቸው ኢትዮጵያ ምክር ቤቶች የጋራ ስብሰባ ተገኝቼ መልእክት በማስተላለፌ ክብር ተሰምቶኛል ሲሉ ገልጸዋል። የኢትዮጵያና ህንድ ዲፕሎማሲያዊ ዘርፈ ብዙ ግንኙነት በርካታ ዓመታትን ያስቆጠረ መሆኑን ጠቅላይ ሚኒስትሩ አውስተዋል። ኢትዮጵያና የህንድ ህዝብ የታሪክ እንዲሁም የባህል ትስስር ያላቸው ሀገራት እንደሆኑም አጽንኦት ሰጥተዋል። የኢትዮጵያና ህንድ ሁለንተናዊ ትብብር ይበልጥ ተጠናክሮ እንደሚቀጥል ገልጸው ሀገራቸው ለኢትዮጵያ የምታደርገውን ድጋፍ ለማጠናከር ቁርጠኛ መሆኑን አረጋግጠዋል። የተከበራችሁ አድማጮቻችን ኢትዮ አመሻሻችን እያደመጣችሁ ትገኛላችሁ። አሁን ደግሞ ከባህር ማዶ ወዳገኘነው መረጃ የምናልፍ ይሆናል። አሜሪካ ወደ ሀገሯ እንዳይገቡ እገዳ የጣለችባቸው ሀገራት ቁጥር 39 ደረሰ። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ የጉዞ ገደቦችን ጥለዋል። እገዳው ከተጣለባቸው ሀገራት መካከል አብዛኞቹ አፍሪካውያን ናቸው። በዚህ አዋጅ መሰረት በአጠቃላይ ሀገሪቱ በከፊል ወይም ሙሉ በሙሉ የጉዞ እቀባ ጣለችባቸው ሀገራት ቁጥር 39 ደርሷል። የጉዞ እገዳ የጣለባቸው ሀገራት ተጓዦችን በመለየትና መረጃን በማጋራት ረገድ ከፍተኛ የደህንነት ጉድለት ስለታዩባቸው ነው ተብሏል። በፕሬዝዳንቱ አዲስ ውሳኔ መሰረት 7